በርከት ያሉ የጦር መሳሪያዎች ቤት ውስጥ ይገኙ ነበር። ታዲያ እነዚህን የጦር መሳሪያዎች መኪና ላይ ሲጭን ነበር ሚስቱ እነዚህን የጦር መሳሪያዎች በአዲሱ ቤታችን ማየት አልፈልግም የሚል ሀሳብ ያነሳቸው። በዚህ ትንሽ ይጨቃጨቃሉ። ይበልጥ ሲጠጉ መብራቱ ይጠፋልና ግራ ይጋባሉ። አሁን ድቅድቅ ጨለማ ውስጥ ነው ያሉትና ትንሽ የፍርሃት ስሜት እየተሰማቸው ነው። ያለውን ነገር ማጣራት ፈልገዋል፣ ግን ሁኔታው አስፈሪ ይሆንባቸዋል። በዚያ ሁኔታ ላይ ያሉ የሰው የእግር ዱካ አይነት ነገር ሲሰሙ ይሄ ጫካ አደገኛ ሊሆን ይችላል በሚል አባትና ልጅ በፍጥነት ከዛ ጫካ ይወጣሉ። ከዛ በኋላ ቀስ አድርጎ በሩን ይከፍትና ወደ መኪናው ይሄዳል። 10 ሜትር አካባቢ ርቀት ነው ያለችው ከበሩ። ከዛ በኋላ ልክ የመኪናውን በር ሊከፍት ሲሞክር የውጭ መብራት ሙቭመንት ሴንሲቲቭ ነው፣ በእንቅስቃሴ ነው ሊበራ የሚችለው። ስለዚህ ኤሪክ ሲንቀሳቀስ የውጭ መብራት ይበራል። ልክ መብራቱ ሲበራ በድንጋጤ ቁልፍ ይወድቅበታል። ቁልፉን ለማንሳት ጎንበስ ሲል ሰላም ጤና ይስጥልን። ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች እንደምናላችሁ። በዚህ ዩቲዩብ ቻናላችን እንግዲህ ለማመን የሚከብዱ ታሪኮች የሚቀርቡበት ነው። የዩቲዩብ ቻናላችን ሼር፣ ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ልትሆኑ በአክብሮት እንጋብዛችኋለን። ዛሬም አንድ አስገራሚ ታሪክ ይዘን መጥተናል። እንደ ጎርጎሪያኑ የቀን አቆጣጠር 2005 ሜን በተባለችው የአሜሪካ ከተማ ኤሪክ ማርቲን በአንድ የወረቀት ፋብሪካ ውስጥ ሰራ ነበር። ለ20 ዓመት በዛ ፋብሪካ ውስጥ ሰርቷል። አንድ ቀን ግን በድንገት በደረሰበት አደጋ የአካል ጉዳት ያጋጥመዋል። ከዛን ጊዜ ጀምሮ ስራውን መስራት ያልቻለበት ሁኔታ ይፈጠራል። እንግዲህ እሱ ለ20 ዓመታት ስራ ላይ በነበረበት ዘመን ሚስቱ የቤት እመቤት ነበረች። ስለዚህ ብቸኛው የገቢ ምንጭ የነበረው ባል ነው። አሁን ግን የእሱን መጉዳት ተከትሎ እንግዲህ የገቢ ምንጭ ይቋርጣል። ስለዚህ ሚስት ስራ መፈለግ ነበረባት። ሚስት አሽሊ በጓደኞቿ በዘመዶቿ በኩል ስራ ታፈላልጋለች። ከዛም ተወልዳ ባደገችባት ፓልሜራ በተባለች ከተማ ስራ ይገኝላታል። ግን ደግሞ ደሞዙ አነስተኛ ስለነበር ከሜን ከተማ ወጥተው ወደዛች ፓልሜራ ወደ ተባለችው የቀበሌ መንደር መሄድ ነበረባቸው። 1200 አካባቢ ሰዎች የሚኖሩባት የገጠር ቀበሌ ነች ፓልሜራ። ስለዚህ እዛ አካባቢ አንደኛ ኑሮ ርካሽ ነው። ቤትም በርካሽ ዋጋ ማግኘት ይችላሉ። ቤት አፈላለጉ። አንድ ትልቅ ቤት አገኙ። ስለዚህ እቃቸውን ጭነው ወደዛ መሄድ ነበረባቸው። እቃቸውን ሲጭኑ ታዲያ በባልና ሚስት መካከል አለመግባባት ተፈጥሮ ነበር። ያለመግባባቱ መንስኤ ደግሞ እንግዲህ ኤሪክ ማርቲን ጉዳት ከመድረሱ በፊት በጣም እውቅና ያተረፈ አዳኝ ነበርና በርከት ያሉ የጦር መሳሪያዎች ቤት ውስጥ ይገኙ ነበር። ታዲያ እነዚህን የጦር መሳሪያዎች መኪና ላይ ሲጭን ነበር ሚስቱ እነዚህን የጦር መሳሪያዎች በአዲሱ ቤታችን ማየት አልፈልግም የሚል ሀሳብ ያነሳቸው። በዚህ ትንሽ ይጨቃጨቃሉ። ግን ባል ማርቲን አንድ ነገር ቃል ይገባላታል። በአዲሱ ቤታችን ይህንን የጦር መሳሪያ አላስገባውም፣ ከምንከራዩ ቤት ጀርባ ሌላ ትልቅ ቤት ስላለ እዛ ቆልፌ ያስቀምጠዋለሁ የሚል ነገር ነው ያቀርበላት። በዚህ ይስማማሉ። ከዛ በኋላም እቃቸውን ጭነው ወደ አዲሱ ቤት ሄዳሉ። አዲሱ ቤት በጣም አስደናቂ ሊባል የሚችል ነው። ነፋሻማ አየር ያለበት ነው። የጠጠር መንገድ አለ፣ ሜዳ አለ፣ ከዛ ጫካ አለና ቤቱ ከፍ ያለ ቦታ ላይ ነው። እነዚህ ነገሮች ፊት ለፊት ነው ያሉት። ቦታው አቀማመጡ በጣም ያምራል። ወደዚህ ቤት ከገቡበት ጊዜ ጀምሮ አንድ ልማድ ነበራቸው ባልና ሚስት። ሁሌም ማታ ማታ በረንዳ ላይ ተቀምጠው ቡና ያፈላሉ። ከምሽቱ 12 ሰዓት ጀምሮ እስከ 3 ሰዓት አካባቢ ይቆያሉ። እጅግ በጣም ደስ የሚል ጊዜ ያሳልፋሉ። ይህን ነገር ለ1 ዓመት አካባቢ አድርገውታል። የቆየ ታሪካቸውን እየተመለሱ ያነሳሉ፣ ይሳሳቃሉ፣ ይጫወታሉ። በጣም አስደሳች ህይወት ነውና ለ1 ዓመት አካባቢ በረንዳቸው ላይ ቁጭ ብሎ ማታ ማታ ቡና ይጠጣሉ። አንድ ቀን እንደተለመደ ቡና እየጠጡ እያለ በቅርብ ርቀት ካለው ጫካ ላይ ለየት ያለ መብራት ይመለከታሉ። የተመለከተችው ሚስት አሽሊ ነበረችና ለባሏ ታሳየዋለች። ባልም ምናልባት እዚህ አካባቢ አዳኞች ይመጣሉ ማለት ነው፣ ይሄ ጫካ እኮ እኛ ነው ልንቆጣጠረው የሚገባው፣ ስለዚህ ሂጄ ማናገር አለብኝ ይልና ልጁን ይጠራዋል። ልጁም ይመጣል። እስኪ መብራት ይዘና ይባላል። እዛ ጫካ ውስጥ ያን መብራት ትመለከተዋለህ፣ አዳኞች ሳይሆኑ አይቀርም፣ ሄደን ማናገር አለብን ይልና አባትና ልጅ ተያይዘው ይሄዳሉ። ወደ ጫካው ሲቀርቡ መብራቱ እየደበዘዘ ይመጣል። ይበልጥ ሲጠጉ መብራቱ ይጠፋልና ግራ ይጋባሉ። አሁን ድቅድቅ ጨለማ ውስጥ ነው ያሉትና ትንሽ የፍርሃት ስሜት እየተሰማቸው ነው። ያለውን ነገር ማጣራት ፈልገዋል፣ ግን ሁኔታው አስፈሪ ይሆንባቸዋል። በዚያ ሁኔታ ላይ ያሉ የሰው የእግር ዱካ አይነት ነገር ሲሰሙ ይሄ ጫካ አደገኛ ሊሆን ይችላል በሚል አባትና ልጅ በፍጥነት ከዛ ጫካ ይወጣሉ። ጉዳዩ ይረሳል። ከአንድ ወር በኋላ የ17 ዓመቷ ቼልሲ ልጃቸው ማለት ነች ፍቅረኛዋ ወደ ቤት መጥቶ ነበርና ወክና አድርግ ሲላት ከሁለት ውሾቻቸው ጋር ሆነው ወክ ያደርጋሉ። ሜዳው አካባቢ ወክ ሲያደርጉ ይቆዩና ወደ ጫካው ሲቃረቡ ውሾቹ ይሮጡ ወደ አንድ ስፍራ ሄዳሉ። ውሾቹ እያነፈነፉ አንድ ነገር ላይ ይዞራሉ። ያለው ነገር ምንድነው? የተቆለለ የተከመረ የሚመስል አፈር አለና ሲታይ ውስጡ ክፍት ነው፣ ጨለማ ነገር ነው፣ በጣም ሰፊ ነውና ግራ የሚያጋባ ነገር ነው ያለው። ጠጋ ብለው ሲመለከቱት ምንም የሚታይ ነገር የለም። ይሄ ነገር ምንድነው ብለው እርስ በርስ ይጠይቃሉ። ውሾች ግን ያነፈንፋሉ እዛ አካባቢ። ከዛ በኋላ የቼልሲ ፍቅረኛ የሆነ ድምጽ ሰማሁ፣ የሰው ድምጽ ይመስል ነገር ሲላት ይሄ አካባቢ
ምናልባት ያልተለመደ ነገር ሊኖር ይችላል። ስለዚህ እዚህ አካባቢ ተሎ መሄድ አለብን በሚል ሁለቱ ተያይዘው ይወጣሉ። አሁንም ይሄ ጉዳይ ይረሳል። ከሁለት ወር በኋላ ባልና ሚስት እንደተለመደው በረንዳ ላይ ቡና እየጠጡ ያለ እዛ ፊት ለፊት ካለው ሜዳ ላይ የሆነ ድምጽ የሰሙ መስላቸው እንግዲህ ቡና የሚጠጡት ማታ ላይ ነውና ጨለማ ነው። ሚስት አሽሊ ባትሪ ታነሳና መብራት ታብራለች ወደ ሜዳው። ምንም ነገር የለም። ከዛም ጨዋታዋን ትቀጥላለች። ባል ኤሪክ ግን ስሜቱ ጥሩ አይደለም። የሆነ ደመነብሱ የነገረው ነገር አለና እባክሽ ንግባ ይላታል። እንዴ ፈራህ እንዴ ምናምን ትለዋለች። እሷም ትስቅበታለች። አይ እኔ ጥሩ ስሜት እየተሰማኝ አይደለም ይላታል። ከዛ በኋላ ትንሽ እንደቆዩ አሁንም ድምፅ ነገር ይሰማሉ። ምንድን ነው ብሎ መብራቱን ሲያበሩ 3 አስፈሪ አውሬዎች ወደ እነሱ እየመጡ ነው። በፍጥነት ዘለው ቤታቸው ይገቡና ይዘጋጋሉ። መስኮቱንም በሩም ይዘጋሉ። ኤሪክ ለረጅም ዘመናት አዳኝ ነበርና እነዚህን ፍጥረታት እነዚህን አውሬዎች አይቷቸው አያውቅም። በራቸውን ዘጋግተዋል። መጋረጃዎችንም ዘርግተዋል። ቀስ እያደረጉ በመስኮት በኩል ለማየት ይሞክራሉ። ሲመለከቱ 5 ሆነዋል። በጣም አስፈሪ ናቸው። ኤሪክ እነዚህን አውሬዎች በፍጹም አይቷቸው አያውቅም። በዚህ ሁኔታ ላይ ያለ ሚስት ወደ ላይኛው ፎቅ ትወጣለች። ምክንያቱም ልጇ ላይ ነበረችና ለእሷ ልትነግራት አስፈሪ አውሬዎች መጥተዋል፣ መስኮት እንዳትከፍች ብላ ትነግራታለች። ልጅም ለማየት ትሞክራለች። በጣም የሚያስፈሩ አውሬዎች ናቸው። አሁን ሚስትን አንድ ነገር አሳስቧታል። ውሻዎች የት እንዳሉ እንግዲህ 2 ውሻዎች አሏቸውና እነዚህ ውሻዎች የተለያዩ የቤቱ ክፍሎች ላይ የከፈተች ብትመለከትም የሉም። በድንገት ግን መጨረሻ ላይ የነሱ የባልና ሚስት መኝታ ክፍል ላይ ውሻዎቹ ተደብቀው ትመለከታለች። ውሻዎቹ መደበቃቸው ደመነፍሳቸው የነገራቸው ነገር አለ። ስለዚህ እነዚህ አውሬዎች የተለመዱ አይደሉም፣ በጣም አስፈሪ ናቸው ማለት ነው የሚል ድምዳሜ ላይ ይደረሳል። እናትና ልጅ ላይኛው ፎቅ ላይ ባሉበት ሰዓት ባል ኤሪክ ከታችኛው የእንግዳ መቀበያ ክፍል ላይ በሐሳብ ተውጦ ይንጎራደዳል። አንድ ያሳስበው ነገር ምንድነው? በዚህ ሰዓት ቤተሰቦችን መከላከል ነበረብኝ። ቤተሰቦች እንዳልከላከል ደግሞ የጦር መሳሪያ ያለው ከኋለኛው ቤት ተቆልፎበት ነው። ያን ማድረግ አልችልም። መኪናዬ ደግሞ ከበሩ 10 ሜትር አካባቢ ርቀት ላይ ያነችው። በዛ ላይ የአካል ጉዳተኛ ነኝ። መኪናዬ ላምጣ ብዬ እንኳን ብሄድ አውሬዎች ሊይዙኝ ይችላሉ። ስለዚህ ሩጫ እንኳን ማምለጥ የማልችልበት ሁኔታ ነው ያለው በሚል ንዴት ውስጥ ነው ያለው። ቤተሰቡን መከላከል አለመቻሉ ማለት ነው። ይንጎራደዳል፣ ይንቆራጠጣል፣ ይዞራል። እዛ በድንገት መጋረጃውን ከፈት ሲያደርግ አውሬዎቹ የቤቱ ፊት ለፊት ነው የነበሩት። አሁን ግን የሉም። አለመኖራቸው የልብ ልብ ሰጠው። ሚስቱ በተደጋጋሚ እንዳትከፍት እያለች ትነግረዋለች። ላይኛው ፎቅ ላይ ያለች ከልጇ ጋር። ከዛ አሁንም ዞር ዞር ብሎ ሲመለከት አውሬዎቹ የለም። ስለዚህ ይህን አጋጣሚ መጠቀም አለብኝ። ቢያንስ መኪናዬን ወደ በር ላስጠጋና ቤተሰቦችን ይዤ እዚህ አካባቢ ማምለጥ አለብኝ የሚል ውሳኔ ላይ ይደርሳል። ከዛ በኋላ ቀስ አድርጎ በሩን ይከፍትና ወደ መኪናው ይሄዳል። 10 ሜትር አካባቢ ርቀት ነው ያለችው ከበሩ። ከዛ በኋላ ልክ የመኪናውን በር ሊከፍት ሲሞክር የውጭ መብራት ሙቭመንት ሴንሲቲቭ ነው፣ በእንቅስቃሴ ነው ሊበራ የሚችለው። ስለዚህ ኤሪክ ሲንቀሳቀስ የውጭ መብራት ይበራል። ልክ መብራቱ ሲበራ በድንጋጤ ቁልፍ ይወድቅበታል። ቁልፉን ለማንሳት ጎንበስ ሲል አውሬዎቹ ወደሱ ይሮጡ እየመጡ ይመለከታቸዋል። ስለዚህ በፍጥነት ዘሎ ቤት ገባና በሩን ይዘጋጋል። ከላይ ያለችው ሚስቱ የሆነ ድምፅ ሰማና ምንድነው ብላ ጠይቀዋለች። ምንም ነገር የለም ይላታል። አሁን ሁኔታው በዚህ የሚቀጥል ከሆነ ለህይወታችን አስጊ ነው በሚል ሚስት አሽሊ ስልኳን ታወጣና ለፖሊስ ትደውላለች። አውሬ አይተናችሁ ማናቅ በጣም አስፈሪ አውሬዎች መጥተዋል ብላ ለፖሊስ ትናገር። ፖሊስ ደግሞ አይ ለአውሬ ብለንማ እዛ ድረስ አንመጣም፣ ስለዚህ ያላችሁ አማራጭ በራችሁን መስኮታችሁን ዘጋግታችሁ መተኛት ነው ያለባችሁ፣ ለአውሬ አንመጣም ይላሉ። አረ አውሬዎቹ ለየት ያሉ ናቸው የሚል ነገር ለመናገር ትሞክርም፣ በፍጹም ለአውሬ አንመጣም የሚል ምላሽ ሰጣታል። ስለዚህ ባልና ሚስት የነበራቸው አማራጭ አሁን ምንድነው? በሮችን በሶፋም በቁም ሳጥንም በደንብ እያስጠጉ በሩ እንዳይከፈት መዝጋት ነው። ሶፋዎቻቸውን ወደ በሩ እያስጠጉ እንዳይከፈቱ ለማድረግ ሞከሩ። መስኮቶቻቸውንም በደንብ ዘጋጉና ሁለተኛ ፎቅ ላይ የሚገኘው መኝታ ቤታቸው ላይ ልጃቸውን ይዘው ውሻቸውን ይዘው እዛ ተቀመጡ። በዚህ ምሽት ግን ወንድ ልጃቸው አልነበረም። ስለዚህ 3ቱ የቤተሰብ አባላትና ውሻዎቻቸው የመኝታ ቤቱን በር ቆላልፈው እዛ ለመቀመጥ ሞከሩ። አውሬዎቹ እንግዲህ በፍጹም ሊሄዱ አልቻሉም። ሌሊቱን በሙሉ ሲዞሯቸው በሩን ለመክፈት ሲታገሉ ድምጽ ሲያሰሙ ነበር ያደሩትና በሌሊቱን ሙሉ እንቅልፍ የሚባል ነገር ባይናቸው ሳይዞር ነው ያደሩት። በጣም አስፈሪ ምሽት ነበር። እንግዲህ መስኮቶች ሁሉ ተዘግተዋል ብለናል። የመኝታ ቤቱ መስኮት ላይ ስስ መጋረጃ ነው የነበረችውና አውሬዎቹ ወደ መስኮቱ ሲጠጉ ለማየት ይሞክራሉ። መጋረጃው ስላለ ሙሉ በሙሉ አውሬዎቹ ምን እንደሆኑ ለማየት ባይችሉም ግን በጣም ግዙፍና አስፈሪ እንደነበር የተመለከቱበት ሁኔታ ነው ያለው። ሌሊቱ በጣም አስፈሪ ሆኖ ያልፋል። በሩን ለመክፈት ይሞክራሉ፣ ይታገላሉ፣ ቤቱን ይዞሩታል። በዚህ ሁኔታ እያሉ ሊነጋ አካባቢ ድምፁ ጸጥ እያለ ይመጣል። ከዛ በኋላ ፀሐይ ሲወጣ መስኮቶቻቸውን መጋረጃውን ከፍተው ሲመለከቱ ምንም ነገር የለም።
ስለዚህ በራቸውን ከፍተው ተመለከቱ። አውሬዎቹ ሄደዋል። ግን በሩ በጣም ረዣዥም በሆኑ ጥፍሮቻቸው በጣም ቧጭረዋቸው እንደነበር ምልክቱ በሩ ላይ ተገኝቷል። የእግር ዱካዎቻቸውም ሲታይ በጣም አስፈሪ ነበሩ እነዚህ አውሬዎች። ከዚህ በኋላ ምን እንዳደረጉት እነዚህ የቤተሰብ አባላት በፍጹም ተጨማሪ አንድ ሌሊት እዚህ ቤት ማሳለፍ የለብንም በሚል በቀጥታ መኪና አስጠግተው እቃዎቻቸውን ጭነው ከዛ አካባቢ የወጡበት ሁኔታ የተፈጠረው። እንግዲህ አንዳንዴ በፕላኔታችን ላይ ምናልባት አይተናቸው ማናቃቸው ፍጥረታት ሊመጡ የሚችሉበት እድል ይኖራል። እንግዲህ ኤሪክ ቀደም ብለን እንዳነሳ ነው አንቱታን ያተረፈ አዳኝ ነው። በህይወቱ ግን እንደዛ አይነት አውሬ እንደዛ አይነት አስፈሪ ፍጥረት አይቶ እንደማያውቅ ነው የሚናገረው። እንግዲህ በሀገራችንም በቅርቡ በኦሮሚያ ክልል አካባቢ ምንነታቸው ያልታወቀ አስፈሪ ፍጥረታት ወይም ደግሞ አስፈሪ አውሬዎች ታይተው እንደነበርም መረጃዎችን እየተመለከት ነበርና እዚህ የምኖርባት ምድራችን ፕላኔታችን ላይ እንዲህ አይነት ነገሮች ሊያጋጥሙ የሚችሉበት ሁኔታ አለ። ክቡራትና ክቡራን እስኪ ኮሜንታችሁን የተለያዩ ሀሳብ አስተያየቶቻችሁን ኮሜንት መስጫ ላይ ጻፉልን። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ